በደማስቆ ውስጥ ጃሚዑ ተውባ ተብሎ የሚጠራ አንድ ትልቅ መስጂድ ይገኝ ነበር። የተቀደሰና ብዙ ሰዎች ይሰበሰቡበት የነበረ መስጂድ ነው። ጃሚዑ ተውባ ወይም የንስሐ አድራጊዎች መሰብሰቢያ ተብሎ የተጠራው ይህ መስጂድ በተሰራበት ቦታ ላይ በጣም ብዙ አላህን የሚያስቆጡ ወንጀሎች ይሰሩበት የነበረ መዝናኛ ስፍራ ይገኝ ነበር። ከዚያም በ7ኛው ዓመተ ሂጅራ ላይ ይኖር የነበረ አንድ ንጉስ ይህንን መዝናኛ ስፍራ ይገዛዋል። ከዚያም መዝናኛውን በማፍረስ በቦታው ትልቅ መስጂድ ይገነባበታል። ስሙንም ጃሚዑ ተውባ ብሎ ይሰይመዋል። በዚህ መስጂድ ውስጥ አንድ በጣም የተከበረ ሼክ ይገኝ ነበር። ስሙም ሰሊም አስዩጢ ይባላል። በአካባቢው የሚገኙ ሰዎችን በጣም ያምኑትና ዱንያዊም ሆነ አኺራዊ ጉዳዮቻቸውን ያማክሩት ነበር። ሳሊም የሚኖረው እዚሁ መስጂድ ውስጥ በሚገኝ አንድ ክፍል ቤት ውስጥ ነበር። ከዕለታት አንድ ቀን ይህ ሼክ ምንም የሚበላው ነገር ሳያገኝ 2 ቀናት ያልፋሉ። ከዚያም 3ኛው ቀን ሊገባ ባለው የመግሪብ ሰላት ከረሃቡ የተነሳ ሊሞት እንደሆነ ተሰማው። ከዚያም ምን ማድረግ እንዳለበት ማሰብ ጀመረ። ከረሃቡ ከባድነት የተነሳ የሞተ እንስሳን ወይም የተሰረቀ ምግብ ቢመገብ እንደሚፈቀድለት አሰበ። ከዚያም ረሃብን የሚያስታግስለትን ያህል ለመስረቅ ወሰነ። መስጂዱ በድሮ መንደሮች መሀል የሚገኝ እንደመሆኑ መስጂዱና ቤቶቹ እርስ በእርሳቸው የተቀራረቡና የተያያዙ ነበሩ። ሼኹ ወደ መስጂዱ ጣራ በመውጣት በቅርበት ወደሚገኘው ቤት አመራ። ወደ ቤቱ ሲመለከትም ቤት ውስጥ ያለችው ሴት ነበረች። አይኖቹን ሰበር አድርጎ ወደ ኋላ መለስ አለ። ቀና ብሎ አካባቢውን ሲቃኝ በቤቱ አጠገብ መስኮቱ ክፍት የሆነ አንድ ክፍል ተመለከተ። ከክፍሉ ውስጥም የተዘጋጀ ምግብ ይሸተው ነበር። የምግቡ ሽታ እንደደረሰውን በማግኘት የተሳበ ያህል ተሰማው። ወደ ክፍሉ በፍጥነት አመራና በመስኮቱ በኩል ዘሎ ወደ ክፍሉ ገባ። በክፍሉ ውስጥም ተቀቅለው የተዘጋጁ 2 ዶሮዎችን ተመለከተ። አንዱን ዶሮ በፍጥነት አነሳና በአንድ ጊዜ ጎረሰው። ወዲያም ቆም ብሎ እያደረገ ያለውን ነገር አሰበ። እንዲህም አለ፣ በአላህ እጠበቃለሁ፣ እኔ መስጂድ ውስጥ የምኖር ታማኝ ነኝ። ከዚያም የሰዎችን ቤት ያለ ፍቃዳቸው ገባለሁ። ከዚያም በውስጡ ያለውን ነገር እሰርቃለሁ። የሰራው ስራ በጣም መጥፎ መሆኑ ታወቀው። እጅግ በጣም ተጸጸተ። ያነሳውንም ዶሮ ወደ ሳህኑ መለሰና በመጣበት በኩል አድርጎ ወደ መስጂዱ ተመለሰ። ከዚያም ኢማሙ የሚያስተላልፉትን ትምህርት ለመከታተል ወደ ተሰበሰቡት ሰዎች ዘንድ በመሄድ ተቀመጠ። ነገር ግን ከረሃቡ ከባድነት የተነሳ ኢማሙ የሚያስተምሩትን በጭራሽ መስማት አልቻለም። ትምህርቱ ከተጠናቀቀ በኋላ አንዲት ሂጃብ አድርጋ የተሸፈነች ሴት ወደ ኢማሙ በመምጣት ከኢማሙ ጋር በዝግታ ማውራት ጀመረች። ከዚያም ኢማሙ ዘወር ብለው መስጂድ ውስጥ ያለ ሰው ካለ መፈለግ ጀመሩ። ነገር ግን ከሳሊም ውጪ ማንንም ማየት አልቻሉም። ሳሊምንም ጠሩትና አግብተሃል ብለው ጠየቁት። ሳሊምም አላገባሁም ብሎ መለሰ። ኢማሙም ማግባት ትፈልጋለህ አሉት። ሼክ ሳሊም እንዲህ አለ፣ የተከበርከው ኢማም ሆይ እኔ ትንሽም እንኳን ቢሆን ገንዘብ የለኝም፣ እንዴት ማግባት ትችላለሁ አለ። ከዚያም ኢማሙ እንዲህ አሉት፣ ይህች ሴት ባለቤቷ እንደሞተባትና ለሀገሯ አዲስ እንደሆነች ነግራኛለች። ከደካማና ደሃ ከሆነው አጎቷ በቀር ምንም ዘመድ የላትም። እሱንም ይዛው መጥታለች። በመስጂዱ ውስጥ ተቀምጧል። የባለቤቷን ቤትና ንብረት በሙሉ ወርሳለች። በአላህና በመልእክተኛው ስርዓት መሰረት የሚያገባት ሰው ትፈልጋለች። እንዲያ ከሆነ ብቸኛ ስለማትሆን መጥፎ ሰዎች እንዳያጠቋት ይጠቅማታል። አንተ ልታገባት ትፈልጋለህ አሉት። ሼክ ሳሊምም አዎን አለ። ከዚያም ኢማሙ እሱ እንዲያገባሽ ትፈቅጃለሽ ብለው ጠየቋት። እሷም አዎን አለች። አጎቷንና ሌሎች 2 ምስክሮችን በመጥራት የጋብቻ ስነ ስርዓታቸውን አስፈጸሙ። ከሼኹ በመቀበልም የመህር ገንዘቡን ከፈለ። ከዚያም ልጅቷ ወደ ቤቷ ይዛው ሄደች። ቤት ውስጥም ስትገባ ፊቷን ከፈተች። በጣም ወጣትና ቆንጆ ሆና አገኛት። ቤቱንም ቅድም ገብቶበት የነበረው ቤት ሆኖ አገኘው። ምግብ ትበላለህ ስትል ጠየቀችው። አዎን አላት። ወደ ምግብ ቤቱ በመሄድ የምግቡን ሳህን ከፈተችው። እንዲህም አለችው፣ በጣም ይገርማል፣ ማነው ወደ ቤት የገባውና አንዱን ዶሮ የጎረሰው? ሼክ ሳሊምም አለቀሰና የተፈጠረውን ሁሉ አስረዳት። እንዲህም አለችው፣ ይህ የታማኝነትህ ፍሬ ነው። አንተ አንዲትን ዶሮ ከመስረቅ ስለተቆጠብክ አላህ ደግሞ በልዋጩ ሙሉ ቤቱንና ንብረቱን ከነ ባለቤቱ በሐላል ሰጠህ አለችው።